ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና የወሰዳችሁ ተማሪዎች እንግዲህ የትምህርት ሚኒስቴር ከሳምንታት በፊት ውጤታችሁን ይፋ ማድረጉ ይታወቃል። ይሁን እንጂ በውጤቱ ላይ በርካታ ስህተቶች እንደነበሩበትና ትምህርት ሚኒስቴርም በየቀኑ አዳዲስ ማስተካከያዎችን እያደረገ ይገኛል ማለት ነው። በዚህም የተነሳ የበርካታ ተማሪዎች ውጤት እንደገና ቀንሶባቸዋል። ለተወሰኑ ተማሪዎች ደግሞ መጨመሩ ይታወቃል ማለት ነው። በዚህ ቪዲዮ በተለይ በሂሳብ ትምህርትና በሌሎችም የትምህርት አይነቶች ላይ የተደረጉት ጭማሪዎች በርካታ ተማሪዎችን እያወዛገቡ ስለሆነ በዚህ ጉዳይ ላይ የተጨመረውን ወይም ደግሞ የተቀነሰውን ነጥብ እንዴት በትክክል ማየት እንደምትችሉ በጣም አጭርና ማወቅ ያለባችሁ መረጃ የምነግራችሁ ይሆናል። በነገራችን ላይ በዚህ ወቅት ባለፈው ዓመት የ12ኛ ክፍል ሀገር አቀፍ ፈተና የወሰዳችሁ ተማሪዎችን በሚመለከት በጣም በርካታ አዳዲስ መረጃዎች እየወጡ ስለሆነ በመረጃ እጥረት ወይም ደግሞ በተሳሳቱ መረጃዎች ብዙ ነገሮች እንዳይበላሹባችሁ ሁላችሁም መረጃዎችን በትኩረት እንድትከታተሉ ለማሳሰብ እንወዳለን። እኛም በዚህ ቻናል ላይ ከሪሚዲያል ከፍሬሽማን እንዲሁም ደግሞ ከግቢዎች አጠቃላይ ሁኔታ ጋር የተያዙ አዳዲስ መረጃዎችን እየተከታተልን በየጊዜው በዚሁ ቻናል ላይ ስለምንለቅላችሁ ቪዲዮዎችን ስለቅ ማሳወቂያ ወይም ደግሞ ኖቲፊኬሽን ደርሳችሁ የምትፈልጉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። በቴሌግራም እና በዩቲዩብ ቻናላችን ላይ እንዳየነው ከሆነ በጣም በርካታ ተማሪዎች እየተደረጉ ባሉ የውጤት ለውጦች ላይ ግራ ተጋብታቸዋል። በተለይ ደግሞ በሶሻል እና በናቹራል ሳይንስ የሂሳብ ፈተና ላይ ስህተት ተገኝቶ 1 ማርክ እንግዲህ መጨመሩ ይታወቃል ማለት ነው። እንግዲህ የሂሳብ ፈተና ከ50 ጥያቄዎች የተዘጋጀ በመሆኑ ይህ 1 ማርክ ወደ 100 ሲቀየር የሚጨመርላችሁ 2 ነጥብ ይሆናል ማለት ነው። ነገር ግን በጣም ብዙ ተማሪዎች ለኔ አልተጨመረልኝም ወይም ደግሞ የኔ ቀንሶብኛል እያላችሁን ትገኛላችሁ ማለት ነው። በተለይ ደግሞ ኮሜንት ላይ እንግዲህ አሁን እየደረሰን ባለው መረጃ መሰረት ውጤታችሁን ከምታዩበት ስክሪን ላይ ያለው አጠቃላይ ውጤት ወይም ደግሞ ቶታል ስኮራችሁ እንዳልተስተካከለ በጣም በርካታ ተማሪዎች ነግራችሁናል። እኛም ለማየት በሞከርነው መሰረት እያንዳንዱን የትምህርት አይነት ውጤት ስንደምረውና ከአጠቃላይ ውጤቱ ጋር ስናነጻጽረው የተለያየ ሆኖ አግኝተነዋል ማለት ነው። ይህም እንግዲህ ከዚህ በፊት በፊዚክስ ውጤት ላይ እንደታየው አይነት የአልጎሪዝም ችግር ይመስላል። ስለዚህ ውጤት በምታዩበት ገጽ ላይ በመግባት እያንዳንዱን የትምህርት አይነት ውጤት ራሳችሁ ደምራችሁ ከታች ከተቀመጠው ጠቅላላ ውጤት ጋር እንዲታረጋግጡ ወይም ደግሞ ቼክ እንዲታደርጉ ለማስታወስ እንወዳለን። ምናልባትም የትምህርት ሚኒስቴር ይህንን ጉዳይ ሊያውቀው ስለሚችል ችግሩን በማስተካከል ጠቅላላ ውጤቱን በቅርቡ የሚያስተካክለው ይሆናል ብዬ አስባለሁ። እስከዚያው ግን በተቻለ መጠን ውጤታችሁን ደጋግማችሁ ቼክ ማድረግ አትርሱ። ችግር ካለ ደግሞ የትምህርት ሚኒስቴር ባስቀመጠው የቅሬታ ማቅረቢያ ፎርም እንዲሁም ደግሞ በተለያዩ አማራጮች ቅሬታችሁን ለትምህርት ሚኒስቴር እንዲታሳውቁ እናሳስባለን። ሌላው ጉዳይ ደግሞ በሂሳብ ፈተና ላይ ብቻ ሳይሆን በእንግሊዝኛ በሂስትሪና በሌሎች ፈተናዎች ላይ ተመሳሳይ ችግሮች እንዳሉ በጣም በርካታ ተማሪዎችና የተማሪ ወላጆች ቅሬታቸውን እየገለጹ ይገኛሉ። እኛም መረጃዎች እየተከታተልን አዳዲስ ማሻሻያዎች ሲኖሩ በዚሁ ቻናል ላይ የምናሳውቃችሁናል ማለት ነው። ቪዲዮዎችን ስንለቅ ኖቲፊኬሽን ደርሳችሁ የምትፈልጉ እንግዲህ ይህንን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ